እሺ ሰላም ቤተሰቦቼ እንደምን አላችሁልኝ? ከእንደዚህ አይነት አጭበርባሪ ሌቦች ራሳችን እንዴት መጠበቅ እንዳለብን ላሳያችሁ ፈልጌ ነው። ትላንት የገጠመኝ ነገር ላይቭ ላይ ያጫወትኩ ያለ አንድ ከስተመር ቆረጠ። ቲኬት ቆርጦ ብር አስገብቻለሁኝ አለኝ። 2000 ብር ገደማ አስገብቻለሁኝ ካለ በኋላ አጫውተኝ ቀሪውን ብር ላክልኝ አለኝ። እሺ ብዬ አካውንቴ ላይ ስገባ ብር የለም። እንዴት ሊሆን ቻለ ብዬ መልሼ ደወልኩለትና ብር አልገባም ሜሴጅ ግን ገብቷል አልኩት። ምን ማለት ፈልገ ነው አለኝ። ብለው በቃ ብሩን ብለው አለኝ። ከዛን እኔም ትንሽ ተደናገጥኩ። ገብቼ ግን አካውንቴ ላይ አየው ብር አልገባም። ከዛ እንዴት ሊሆን ቻለ ብዬ ሜሴጁን በተደጋጋሚ ማየት ጀመርኩ። ሜሴጅ በተደጋጋሚ ሳይ ምንድነው የተማርኩት? ከሜሴጁ ላይ ለምሳሌ እሱ የላከልኝ ሜሴጅ ማለት ነው እሱ የላከልኝ ሜሴጅ ነው። ወሩለት እሱ የላከልኝ ሜሴጅ ነው። እዚህ ጋር ሰንደይ ከሚለው ጎን እዚች ጋር ካለችዋ በታች በኩል ስልክ ቁጥር አለ፣ ኤስኤምኤስ። ይሄ ግለሰቦች ራሳቸው ጽፈው ለሰዎች የሚልኩት ቴክስት እንጂ የቴሌብር ወይም ደግሞ የኢትዮ ቴሌኮም ሜሴጅ አይደለም። ይሄን ነገር የተረዳሁት ደግሞ ማለት ነው ትክክለኛውን የቴሌ ሜሴጅ አይቼ ነው። ትክክለኛው የቴሌ ሜሴጅ እንደዚህ ነው የሚመጣው። አይታችኋል? የስተር ይላል፣ ሰዓት ይናገራል። በተጨማሪም ደግሞ ብር ቼክ ያረኩበት ያው እንደዚህ ነው የሚመጣው። ይሄው ለተመሳሳይ ማለት ነው። ለተመሳሳይ ቴሌ ብር ኤስኤምኤስ ይላል እንጂ ወይም ደግሞ ሳፋሪ ኤስኤምኤስ ይላል እንጂ የግለሰቦች ስልክ ቁጥር አይቀመጥም። ስለዚህ የተላከላችሁ ቴክስት አይታችሁ ብር ለሰዎች የምትመልሱ ሰዎች መጀመሪያ ቴክስቱን ስታዩ ከላይ እዚህ ጋር ማየት አለባችሁ። ሲቀጥል ደግሞ አካውንታችሁም በደንብ ማረጋገጥ አለባችሁ። በእንደዚህ አይነት ጥንቃቄ በማድረግ እንደዚህ አይነት አጭበርባሪ የሆኑ ሰዎችን በእንደዚህ አይነት መልኩ መከላከል እንችላለን። አሰር ኦንላይን ወላይታ ሶዶ ቤቴን ሰብስክራይብ አድርጉልኝ። እንደዚህ አይነት ምርጥ መረጃዎች እንዲደርሳችሁ ቤቴን ሰብስክራይብ በማድረግ ቤተሰቦቼ ተባበሩኝ። አመሰግናለሁ።